ቆይ ታዲያ ለምን ስምሽ ቤዛ ሆነ? አክስቴ ናት የቀየረችው። በቃ ትዝታዬ ሁሉ ያን ስም ውስጥ ነው ያለው። መርሳት እፈልጋለሁ አለች። በቃ አይገርም? አይገርምም? ልጅ እያለች እኮ ጸይም ነበረች። አይደለም እንኳን 14 ዓመት በሳምንት አይደል እንዴ ጥቁር የነበረች ፈረንጅ የምትሆን ለነገሩ ልክ ስጠብቅኝ ስለነበር ድንገት ነው እያልሽ እያሰብኝ ነበር። ችግር የለውም እሱን ተይው። ዋናው መገናኘታችን ነው። እሱን ቀስ ብለሽ ትነግሪኛለሽ። ግን አክስትሽ ከተተችን ሳናስፈቅዳት አልነገርኩማ። አክስቴ ጋር እኮ አብረን አንኖርም። ትንሽ ክላስ ስለራቀኝ ብቻዬን ተኮርቼ ነው የምኖረው። ታዲያ መች ነው አክስትሽ የምትወስጂ? እወስዳለሁ። አንተ ጋር ሳንሄዳለኝ አይደል? አዎ፣ ግን እዚህ አይደለም ሌላ ቦታ ላይ ያስቀመጥኩት። አመጣልሻለሁ። እሺ። በጣም ይቅርታ። ሁለተኛ አይለመደኝም። ህይወት ካለው አለሜን አልገልም የደስታዬን የእስትንፋሴ ስር ያለ ምንም አልገባኝም። እኔም አልገባኝም ብሌን። ጽኑ በጣም ብዙ የምናወራው ነገር አለ። በጣም ታስፈልጊኛለሽ ብሌን። አንተውነ የኔ ፈልገኛ ትድከም ልፋ ውጣ ውረድ ተራመዳት ሁለተኛ አይለመደኝም። አንተ ታሚ ምን ነው? ግራ ስለገባኝ። ምንድን ነው ግራ የገባ? ጽናት ምን? ማይ ብሌን እዚህ ነው የምታረዛው። ተደር ነው ማይ ችግር አለ እንዴ? አይ ጽናት ትምህርት ማቆሟ ሳያንሰኝ ዊንታ አላረገዘችም። ምን? አሁንማ ልታሳብደኝ ነው። እና አሁን የት ናት ያለችው? ልጁን የሆነ ነገር እንዳታረገው። ያው አንዴ ከሆነ በኋላ ማጽናናት ነው። ላርገው ስትል 3 ወር አልፎት። አይ ጽናቴ እንዲያማ ባይሆን እስካሁን መች አስተርፋው። በቃ አጋጣሚ ሊሆን ይችላል፣ ግን ቤዛ አድርጋ ጽናት ልትሆን አትችልም። የትኛዋ? አሁን እንዲህ ስል ቆይ ብትሰማ ምን ትለኛለች? ማ? ቤዛ ናታ። እስከማውቃት ድረስ እልህ አለባት። ተጠራጠርኩኝ ብላ ራሱ መስመታኝ ነው ይመስለኝ። ብሌን ያልተኛሽ እንዴ? አዎ፣ ከክሽ ተነሽ እናውራ።
ቤዛ ግን ማን ናት? እኔም እያሰብኩ ነው። ያልሆነ ነገር ነው የማይባት። ተጠንቀቂያት እሺ። ይልቅ ዛሬ ምን ተፈጠረ? ያ የኔ ታምር ልጅ እያለ ሲያጠፋ ቁጭ ብድግ ይሰራ ነበር። ይሄ ታምር ዛሬ ወረቀት አስበቶኝ ቁጭ ብድግ አልሰራ መሰለሽ? እራሱ ነው ታያለሽ። ደግሞ ከዚህ ጀርባ ቤዛ አለች። በእናትሽ ግን ምንም እንዳትያት እሺ? ከፋታል ያው ሳናረጋግጥ። አታስቢ፣ ማጣራጣር የለ። ያው ተኝ ነገር እናወራለን። እሺ ይመስለኛል። የት ነኝ ፍቅር? አይ እኔ ቤት እመጣለሁ። በጣም ነው የምፈልግሽ። መጣሁ። ምን አውቃለሁ አንቺ ቀርቶ ከዚህ በፊት ምንም አልሆንኩም። በቃ እንዲሁ ነው ፍቅር አልከኝ። ሄላ ለምን አትሆኝም ግን? የምን ሰነድ? ልጅ እንደ አባቱ ነው የምታሳድገው ከሆነ እሺ አመጣልሃለሁ። በቃ እንዳትሰጣ። ለምን? አይ ለምን ምን ሆነሃል አንተ ልጅ ዛሬ? ኧረ ምንም ነው የሚልሽ። እሺ ሰላም ብሊና ሰላም ሻይ ወይ የሆነ ነገር ጠጣ። ሻያቸው ቅመም አለው እንዴ? እንዲያው በጣም እኮ ቆንጆ ነው። እኔ ደስ ሲል እኔ ቅመም ያለው ሻይ በጣም ነው የምወደው። አይ ቅመም ካለው እንኳን ይቅርብኝ። በቃ ስለዚህ ምንም አልሰራ። እኔ ወደ ቤት ልሂድ። ብሌኒ እመጣለሁ። ቻው ቢዝነስ ቻው። ደህና ሁኑ። ብሌና ትቆያለሽ አይደል? በቃ ዘክ እኔም ላይብረሪ መግባት አለብኝ። እኔም ልሄድ ነው። ቻው እንገናኛለን። በቃ እንደዛ ከሆነ እኔም ልሂድ። በዛው ትሸኛለህ። እሺ ቤቱ እዚህ ጋር መጭስ ወይ ብሌኒ ወይ ብሌን ደክሞኛል።
አሳልፌ አልሰጥም ሕይወቴን ካለ እውነት ዓለሜን አልገልም የደስታዬ ምንጭ የእስትንፋሴ ስር ያለ ተራመድ አትቁም አንተ ሁሌም ከኔ ጋር ነህ